ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? ሰላማችሁ ዝት ይበልልኝ። እንደምን ቆያችሁ? እንደምን ከረማችሁ? ዛሬ ሁሌም ደግሞ የሚያደርገው ነው የሚያደርገው። አሁን ደግሞ በራሴ ፀጉር ላይ ይቀባዋለሁ ማለት ነው። የራሴ ፀጉርም እንደዚህ ነው የሚያንከባክበው። አያችሁት? የኔ ራሱ ከታጠበ 2 ሳምንት ሆኗል። እንደዚህ ነው የኔ ራሱ እንደዚህ ሆኖ ቀረው። አሁን በኔ ራሱ እንደዚህ እንደታሰራ ነው የሚቀባው በኔ። ምክንያቱም ልጄን ስለማያቅፍ ትንሽ ህፃናት አሉ። እሷን ሰላም ትሪት ስለሚያደርግ እንደሱ ነው የሚያደርገው። አሁን ይቀባለው ማለት ነው። መልሼ እንደዚህ ነው በቦታው የምሰራው። ከታጠብኩ በኋላ መልሼ እንደዚህ ሲሰራ ሁለተኛ ቀን ደግሞ እንደገና አፍታትቼ መልሼ እንደዚህ እሰራለሁ። እዛኔ ይደርቅና ቆንጆ ፀጉር ይሆናል ማለት ነው። ስትፈትቼ ቢቀባ ነው የሚሻለው። ስትፈትቼ ልቀባው። እና እንዴት ናችሁ? እናንተ ጋር ሁሉ ሰላም ነው? እንዴት ነው? ፀጉራችሁን ትሪት እያረጋችሁ ነው ወይ? ትሪት እያረጋችሁ እያንከባከባችሁ ነው? እኔ በዚህ ቢዚ ሆኜ ራሱ ይሄው እያንከባከብኩ ነው ያለው። አንከባክቡ ፀጉራችሁን። በደንብ ትሪት ማድረግ አለባችሁ። ለፀጉራችሁ ትሪት ማድረግ በጣም ቆንጆ ነው። ፀጉር ትሪት ስናደርግ በጣም እንትን ነው ማለት ነው። እያደገልን ይሄዳል። አሁን የኔ ቢዚ እየሆንኩም ይኸው በደከምኩ እንኳን ደክሜ እንኳን ሰራዋለሁ ማለት ነው። ደክሜ እንኳን 4 ቦታ 3 ቦታ ወይም ወደ ታች ወይም እንደገመድ እንደዚህ ሰራለሁ። ልጆች ሲተኙ እነሱ ከተኙ በኋላ በትንሽ ደቂቃ አጣድፌ እንደዚህ ሰራለሁ እና ይሄን መስላል የኔ ፀጉር ራሱ አያችሁት ሲፈታው ይኸው እና እንደዚህ አትደከሙ ብቻ አትሰለቹ። ያሰለቻል፣ ቢዚ ያደርጋል። በተለይ ልጅ ካለ እንደዚህ ለመስራት አይሆንም። እኔ ራሴ አያችሁት አንድ ረጅም ጊዜ ጠፍቼዋለሁ። ኦልሞስት 1 አመት ሊሆነኝ ነው ከጠፋው። እና እንዴት ናችሁ? ትሪት እያረጋችሁ ነው ወይስ እናንተ ጋር ፀጉራችሁን? እኔ ሚዲያ ላይ ባልመጣም ወደዚህ ወደ እናንተ ባላመጣም ግን ትሪት እያረኩ ነው። ቪዲዮን ለመቅረጽ ነው ጊዜ ያጣሁት እና ቪዲዮን ለመቅረጽ በጣም ጊዜ እና በቂ ጊዜ አላገኘውም እስካሁን። ዛሬ እንኳን ጌታራቶ መጥቼዋለሁ እና እንደዚህ ነው መላው። ዩቲዩብን እንዳትረሱ ገብታችሁ ዋች አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ ሼር እያረጋችሁ ቪው አድርጉ እና ላይክ ሼር ሰብስክራይብ ዱት እያረጋችሁ እና ተከታተሉኝ እላለሁ። አበረታቱኝ። አሁን አልጠፋም። ቶሎ መጣዋለሁ። ይሄን ይመስላል ፀጉሬ። በጣም ነው ውስጡ የሞላ። ምክንያቱም እኔም ከፋሲካ ወዲህ ተሰርቼ አላቅም። እናንተ ፊት ከመጣሙ ቆያ እና ይሄን ይቀባዋለሁ። አሁን ለኔም ተመሳሳይ ቅባት ነው የሚቀባው። በደንብ መቀባት፣ በደንብ ማሳጅ ማድረግ። በተለይ እናንተ ጋር እንደዚህ ለማሳያት ሲመጣ እና በጣም ብርቱ ይሆናል። እኔ ራሴን ራሱ ያበረታታል። አንዱ ቀጥሎ ደግሞ
ጸጉሬም ያድጋል ማለት ነው። ለእናንተ ለማሳያት ስል የኔን መጠቀማውን ግብአቶችን ለእናንተ ለማሳያት ስል እንደዚህ ሲመጣው እናንተም ስታበረታቱኝ ደግሞ እኔም እበረታለሁ ማለት ነው። እና ተጠቀሙ። እንደዚህ እየተጠቀማችሁ አሳድጉ ጸጉራችሁን በሌላ ነገር ሳትጎዱ ቤታችሁም እንደዚህ ትሪት አድርጉ እላችኋለሁ። እና በጣም እና ምንድነው የተጠቀምሽው እና ምንድነው የምትጠቀመው ይሉኛሉና ጓደኞቼ ምንም አልጠቀምም። ይሄን ቅባት አሳይቻለሁ። አሁንም ቀድሜም ቅርብ ጊዜም ነው ይሄን ቅባት መጠቀም የጀመርኩት። ግን ይሄን ቅባት መጠቀም ከጀመርኩት ቆርጬ ራሱ በጣም እያደገልኝ ነው። ቆርጬዋለሁ። ዛሬ 4 ወር በፊት ቆርጬዋለሁ። አራት አይደለም 6 ወር ሆኖልኛል ከቆረጥኩኝ። ፌብሩዋሪ ላይ ቆርጬዋለሁ። ፌብሩዋሪ ላይ የቆረጥኩትንም አስገባቸዋለሁ ቀጣይ ቪዲዮ ላይ። ፌብሩዋሪ ላይ የቆረጥኩትን አስገባለሁ ማለት ነው። እና እናንተም አበረታቱኝ እየገባችሁ ዲዩት እያረጋችሁ አበረታቱኝ። ይኸው ከልጄ የቀረውን እየጨረስኩ ነው ማለት ነው። በቃ ይሄን ሙሉ ልጄና እኔ እንቀባለን ማለት ነው። በዚህ ሙሉ ቅባት ለልጄም ለኔም ይሆናል። እና ውስጡ ላይ የጨመርኩትን ግብአቶችን ማለት ነው በዚህ ቅባት ላይ ውስጡ ላይ ጨምሬ የሰራሁትን ግብአቶችን በፊት በለቀቁበት ቪዲዮ ላይ ሄዳችሁ ማየት ትችላላችሁ። ጸጉራችሁ ጥቁር ብሎ ቆንጆ ሆኖ እንዲያድግላችሁ በጣም የሚረዳ ቪዲዮ ነው እና እዛ ቪዲዮ ላይ ሄዳችሁ ተመልክቱት። ተመልክታችሁ ጸጉራችሁን ትሪት አድርጉ። የኔ ጸጉር ይሄው ይሄን ይመስላል። አያችሁት? ይሄን ይመስላል። ምንም ይሄው ወፍራም የሰራሁት ነው ያበጠርኩት። በጣም ነው ውስጡ ሞላ ያለው። ምንም እጄ አይገባም። ቀስ አድርጌ ነው ብዙ ጊዜ የሚጠቀመው እና ለማበጠር እንኳን አሁን እየሰጠኝ አይደለም። እና ቤተሰብ ይሄን ይመስላል። ስትቀቡ ግን ማሳጅ ማረጉን እንዳትረሱ። እኔ ይኸው ማሳጅ እያረኩ እያሳያችሁ ነው። ማሳጅ ስናደርግ ለጸጉራችን እድገት በጣም ወሳኝና ወሳኝ ነገር ነው። ከዚህ ማሳጅ አድርጋችሁ ታጠቡ እና ይሄን ይመስላል። አያችሁት? ይታያል ብዬ አስባለሁ። በደንብ ነው የተቀባሁት። ጭፍልቅ ብለዋል። ማሳጅም ይበቃዋል። እና ይሄን ይመስላል ቤተሰብ። አሁን ጠቅላላ አርጌ እስር አረጋለሁ። ከዛ 1 ሰዓት እስከ 2 ሰዓት አቆይቼ እታጠባለሁ። እና ይሄን ይመስላል። ይሄን ቅባት ተጠቀሙ እንዳመልጣችሁ። ከዚህ በፊት አሰራሩን አስቀምጬዋለሁ፣ እንዴት እንደሰራው አስቀምጬዋለሁ። እና እሱን ቪዲዮ ሄዳችሁ እዩ፣ አይታችሁ ይሄን ተጠቀሙ እላችኋለሁ። እና አሁን እየጨረስኩ ነው ቤተሰብ። እና ረጅም ጊዜ እንትን አልኩ መሰለ። ይሄን ይመስላል። እንዴት አያችሁ?
ከዛ ማንኛውም ፌስታል ነው የምትጠቀሙት። ይሄው እኔ ከሸፕ የመጣ ነው ከሸፒንግ ማለት ነው። በእርግጥ አንድ ተጠቅመን ምንጥለው ነገር ነው። ሌላም አለ ተገዝቶ የሚጠቀም አለ። ግን ይሄኛውን ምን አረግላችኋለሁ እና ከምትገዙ ቤታችሁ ባለው ነገር ባባል ፌስታል ከሸፒንግ ካመጣችሁ ፌስታል እንደዚህ አድርጋችሁ ተጠቀሙ እና ቤታችሁ ይሄን ቅባት የምታዘጋጁት ቤታችሁ ባለው ግብአት ነው። በቤታችሁ ውድ ይሄን ውድ የሆነ ቅባት በቤታችሁ አሁን ጥቁር አዝሙድ ቅባት ውጪ እንገዛለን ብትሉ ውድ ነው። ሮዝመሪ አለ፣ ይሄን መስላል ጨርሼዋለሁ። ሮዝመሪ አለ፣ አብሽ አለ፣ ጥቁር አዝሙድ አለ። አብሽ፣ ጥቁር አዝሙድ፣ ቁርንፉድ እና ቀረፋ እነኚህ ነገሮች አለና በእነኚህ ነው የሰራሁት ይሄን ቅባት እና ሰርታችሁ ተጠቀሙ። እና መጨረሻ ድረስ ስለጠበቃችሁ እጅግ አድርጌ አመሰግናለሁ። ሁሌም እንዳትለዩ ላይክ፣ ሼር፣ ሰብስክራይብ ያረጋችሁ አበረታቱኝ እና ጥያቄዎቻችሁን ደግሞ በኮሜንት ስር አስቀምጡልኝ። የማናችንም ጥያቄ እመልስላችኋለሁ እና ቀጣዩ ጊዜ እስከሚመጣ በሰላም ቆዩልኝ። እግዚአብሔር ሀገራችን ሰላም ያድርግልኝ። ቻው፣ አመሰግናለሁ።